እሺ ውድ መምህራኖች እንደምን አላችሁ? ዛሬ ደግሞ የተማሪዎችን ውጤት በቀላሉ እንዴት በሞባይል ስልካችን መሙላት እንደምንችል እናያለን። ስለዚህ መጀመሪያ ላይ ይሄ ዌብሳይት ከመጣላችሁ በኋላ ወይ የትምህርት ቤታችሁ ማለት ነው። ያው አሁን ማሳያችሁ በቦሌ ገርጂ የመጀመሪያ ደረጃ ትምህርት ቤት ነው። እዚህ ጋር ኢሜል እናስገባለን ማለት ነው። ያው የትምህርት ቤቱ አድሚን የሚሰጠንን ኢሜል እናስገባለን። በመቀጠል ኔክስት የሚለውን እንጫናለን። በመቀጠል የሚጠይቀን ፓስወርድን እናስገባ ነው። ስለዚህ ፓስወርዱን የማናውቀው ከሆነ ፎርጌት ማለት እንችላለን። ፎርጌት ካልን በኋላ በስልካችን ኦቲፒ ይልክልናል። ያችን ኦቲፒ ካስገባን በኋላ የራሳችንን ፓስወርድ እንድናስገባ ይጋብዘናል ማለት ነው። ስለዚህ ያው እኔ ፓስወርዱን ስለማስታውሰው ፓስወርድን አስገባለሁ ማለት ነው። በመቀጠል ኮንቲኒው እንላለን ማለት ነው። በመቀጠል ወደዚህ ፔጅ ከገባን በኋላ ሆም አለ፣ ሰርች አለ፣ ማይ ለርኒንግ፣ ፕሮዳክትስ እና ሜኑ አለ። ሜኑን እንነካለን። ከነዚህ ውስጥ ደግሞ ዳሽቦርድ የሚል ይኖራል እና ማርክ የሚል ይኖራል። እኛ ማስገባት የምንፈልገው ውጤት ስለሆነ ማርክ የሚለውን እንነካለን። ከዛ በኋላ ኮንቲኒስ አሰስመንት፣ ሴሚስተር ሪዛልት፣ ማስተር ሺት እና ሮስተር ይመጣልናል። ኮንቲኒስ አሰስመንት የሚለውን እንነካለን። ከዛኛው አሳይን የተደረግንባቸው ክፍሎች ልክ እንደዚህ ይደረደራሉ ማለት ነው። ስለዚህ ለምሳሌ እኔ አንዱን ልምረጥ። ምን ሞላው የፈርስት ሴሚስተር ከሆነ ፈርስት ሴሚስተር የሚለው ጋር እንሄድና እነዚህ 3 ነጥቦች እንነካለን ማለት ነው። እቺን 3 ነጥብ እንነካለን። እቺን ከነካን በኋላ ምን ይመጣልናል? ቪው እና አድ ማርክ ይመጣልናል። አድ ማርክ ስለሆነ የምንፈልገው አድ ማርክ እንላለን። በመቀጠል ልክ እንደዚህ ይመጣልናል ማለት ነው። አሰስመንት ከ60 ይመጣልናል። ፋይናል ኤግዛም ይመጣልናል። ከዛ ቶታል ማርክ ራሱ ይደምርልናል ማለት ነው። ስለዚህ ቀስ እያልን ምን እናደርጋለን ማለት ነው። እነዚህ ጋር ቁጥሮችን መሙላት እንጀምራለን ማለት ነው። ፈለግነውን ቁጥር መሙላት እንጀምራለን። ከዛ ፋይናሊ ሁሉንም ሞልተን ከጨረስን በኋላ መጨረሻ ላይ ምን አለ? አድ ምትላለች፣ አድ ማርክ ምትላለች። እሱን ክሊክ እናደርጋለን ማለት ነው። እዚህ ጋር አድ ማርክ የሚላለ እሱን ክሊክ እናደርጋለን ማለት ነው።